ሰላም ቤተሰብ እንዴት ናችሁልኝ? በዛሬው ቪዲዮአችን ብዙዎቻችሁ በውስጥ መስመር ስትጠይቁኝ ስለነበረው ሴጋፖል የተባለ አፕ ዝርዝር መረጃ ይዤላችሁ መጥቻለሁ። ስልካችንን ብቻ በመጠቀም ትርፍ ጊዜያችንን ወደ ገንዘብ መቀየር እንችላለን? በቀን ስንት ገንዘብ መስራት ይቻላል? 5000 ነጥብ ሞልቶልኝ ገንዘብ ማውጣት ሲያለው ጥያቄዎች ሁሉ ምላሽ እንሰጣለን ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ይጀምሩት። ታዲያ ሴጋፖል ምንድነው? ሴጋፖል እንደ አውሮፓውያን አቆጣጠር በ2019 የተመሰረተ ሲሆን ዋና መቀመጫው ፈረንሳይ ያደረገ የአፍሪካ ገበያ ጥናት መድረክ ነው። ኩባንያው ሴጋ አፍሪካ ይባላል። ታዲያ ስራው ምንድነው? ለምሳሌ የአንድ የሳሙና አምራች ድርጅት አዲስ ሳሙና ወደ ገበያው ሲያወጣ የኢትዮጵያ ስለ ሳሙናው ምን ያሰባል የሚለውን ለማወቅ ይፈልጋል። ሴጋፖል ለኛ ጥያቄውን ይልክልንና እኛ ስንመልስ ድርጅቱ ያንን መረጃ ያገኛል ማለት ነው። ይህ ማለት እኛ ያለንን መረጃ ወደ ገንዘብ የምንቀይርበት አንዱ አማራጭ ነው። ታዲያ ይሄ ሴጋፖል የተባለን አፕ እንዴት አካውንታችንን መክፈት ይቻላል? አፑን ከፕሌይ ስቶርም ከአፕ ስቶርም ያገኙታል። አፑን ካወረዳችሁት በኋላ ውስጡ በመግባት በጉግል ሚል አለ፣ እሱን በመንካት በኢሜይላችሁ መመዝገብ ትችላላችሁ ማለት ነው። ታዲያ እንዴት ነው? ከተመዘገቡም በኋላ በቃ አለቀ? ገና ነው። ፕሮፋይል የሚለውን በመንካት ሙሉ መረጃችሁን ታስገባላችሁ ማለት ነው። ማለትም የምትሰሩበትን የትምህርት ደረጃችሁን። ይህ ማለት እናንተ አሁን የትምህርት ደረጃችሁን ስታስገቡ ለእናንተ የሚያመጣውም ጥያቄ ልክ እናንተ የምትችሉት አቁም። ለምሳሌ ፒኤችዲ የጨረሰው ሰውዬና ምንም ገና ሰከንደሪ ላይ ያለ ሰው እኩል የሆነ ጥያቄ ላይ መጣለት ይችላል። ስለዚህ ያላችሁበትን የትምህርት ደረጃ በትክክል መናገራችሁ ጠቃሚነት አለው ማለት ነው። ታዲያ እንዴት ነው ሴጋፖል ላይ ነጥብ የምንሰበስበው? አፕ ውስጥ የምንከፈለው ነጥብ ወይም ፖይንት በመሰብሰብ ነው። በየቀኑ አፕ ውስጥ በመግባት ዴሊ ቦነስ በመውሰድ ቢያንስ በቀን ከ5 እስከ 10 ነጥብ ይሰጠናል። ይሄንንም በየቀኑ እየገባን መውሰዳችንን እንዳትረሱ። ሌላኛው ደግሞ ዋናው ነጥብ ልንሰበስብበት የምንችለው ሰርቬይ ነው። እዚህ ጋር ጥያቄዎችን በመመለስ ብቻ ከ10 እስከ 500 ነጥብ በአንዴ ሊሰጣችሁ ይችላል። ስለዚህ የሚሰጣችሁን ጥያቄ በትክክል መመለሳችሁ ወሳኝነት አለው ማለት ነው። ሌላኛው ደግሞ ሪፈራል ሊንክ ነው። ይህ ማለት ደግሞ የእናንተ የራሳችሁ የሆነ ሪፈራል ሊንክ ይሰጣችኋል። ያንን ሊንክ ለሰዎች በማጋራት ብቻ በዚህም ክፍያ ወይም ደግሞ ፖይንቶችን መሰብሰብ ትችላላችሁ። ታዲያ እንዴት ነው እነዚህ የሰበሰብነው ፖይንት እንዴት ወደ ገንዘብ ወይም ደግሞ ዊዝድሮ ፕሮሰሱ ምንድነው ካልን ይህ ወሳኙ ክፍል ነው። ገንዘብ ለማውጣት ቢያንስ 5000 ነጥብ ሊኖረን ይችላል። 5000 ነጥብ አለ ማለት በኢትዮጵያ ምንዛሬ ከ2500 ብር በላይ ሰበሰብን ማለት ነው። ታዲያ እንዴት ነው በቀጥታ ወደ ኢትዮጵያ ገንዘብ የምንቀይረው ካላችሁ በንግድ ባንክ፣ በአቢሲኒያ፣ በቴሌብር በፈለጋችሁበት ማውጣት ትችላላችሁ። ዊዝድራው ካረጋችሁ በ2-3 ቀን ውስጥ ያ ብር ወደ እናንተ አካውንት ይላክላችኋል። ልትጠነቀቁ የሚገባው ነገር ግን በትዕግስት መስራት ይኖርባችኋል። ምክንያቱም ይሄ ሴጋፖል የተባለ አፕ ቆንጆ ገንዘብ ሊሰሩበት የሚችል አፕ ስለሆነ መስራታችሁን እንዳታቋርጡ ማለት ነው። እና ደግሞ አትዋሹ ስላችሁ የሚሰጣችሁን ጥያቄ በትክክል መመለሳችሁ ኳሊቲ ስኮር የሚባል ነገር አለ። ለምሳሌ 5 ጥያቄ ለእናንተ ተከታታይ ቢያመጣላችሁ እነዛን 5 ተከታታይ ጥያቄዎች ትክክለኛ መልስና አጥጋቢ የሆነ መልስ ከሰጣችሁት ቆንጆ የሆነ ልክ መጀመሪያ እንዳልኳችሁ ከ10 እስከ 500 እንዳልኳችሁ 500 ተለቅ ያለ ፖይንት ሰጣችኋል ማለት ነው። በአንዴ እንደዚህ መሰብሰባችሁ ለእናንተ ትልቅ ጥቅም ነው። የዛሬ ቪዲዮአችንን ጠቅላላ ስናደርገው በአጠቃላይ ሴጋፖል ታማኝና እስካሁን ድረስ እየከፈለ ያለ አፕ ነው። ስልካችንን ላይ ጭናችሁ በትርፍ ጊዜያችሁ ብትጠቀሙበት ጉዳት የለውም። ምክንያቱም በትርፍ ጊዜያችሁ ስለሆነ ገንዘብ ማግኘታችሁ አይከፋም ማለት ነው። የሴጋፖል ሊንክ ኮሜንት ሴክሽን ላይ አስቀምጬላችኋለሁ። ያንን ሊንክ በመጫን አፑን ማውረድና ገንዘብ መስራት ትችላላችሁ ማለት ነው።
የዛሬው ቪዲዮ ይሄንን ይመስል ነበር። ከተመቻችሁ ላይክ፣ ይሄ ቪዲዮ ደግሞ ለጓደኞቻችሁ ይጠቅማል ለምትሉት ሰው መላክ ትችላላችሁ፣ ሼር ማድረግ ትችላላችሁ ማለት ነው። ቤተሰብ ካልሆናችሁ አሁን ሰብስክራይብ በማድረግ ቤተሰብ ይሁኑ።